መልአኩ ቅዱስ ኡራኤል ማለት ምን ማለት ነው? የመልአኩ የቅዱስ ኡራኤል ወዳጆች ይህን ቪዲዮ ሸር በማድረግ ለብዙ የተዋሕዶ ልጆች ደርስ ዘንድ አድርጉልኝ። ኡራኤል ማለት ምን ማለት ነው? ኡራኤል ማለት ኡርና ኤል ከሚሉ ሁለት ቃላት የተመሰረተ ስም ነው። ኡራኤል ማለት ትርጉሙ የብርሃን ጌታ፣ የአምላክ ብርሃን እንደማለት ነው። ቅዱስ ኡራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ከፍጥረታት ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም በመብራቅትና ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሆኑ ያስመራል። መጽሐፈ ሄኖክ 6 ከቁጥር 2 ሚስጥረ ሰማይና እውቀትንም ሁሉ ለሄኖክ የገለጸ የፀሐይ የጨረቃና የከዋክብትን የሰማይ ሰራዊትን ብርሃን የሚመራ እርሱ መሆኑን ለሄኖክ ተነግሮታል። መጽሐፈ ሄኖክ 28 ከቁጥር 13 ላይ ቅድስት ድንግል ማርያምን ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ወደ ግብፅ ስትሰደድ መንገድ የመራ ክርስቶስ